ነኝ እግዚአብሔር ይመስገን የዝቤ ሚዲያ ነኝ ለማታቆይ ዛሬ በአዲስ እና በሚያምር ስራ መጥቻለሁ። ያው ሁሌም እንደምታውቁት ከቤት ውስጥ የሚሰራ በቤት ውስጥ በምንመገበው ነገር በቤት ውስጥ በምንገለገለው ነገር የተለያየ ንጹህ የፊት ማስክ ወይም የፊት ክሬሞችን ከኬሚካል ነፃ መስራት እንችላለን። ሁሌም ያው እኔ እንደምሰራው ምንም አይነት ኬሚካል የሌለው ወይ ምንም አይነት ሰው ሰራሽ ነገር የሌለው ከተፈጥሮ ብቻ የምንጠቀመው ክሬም ነው ሁሌ የምሰራው። እና ደግሞ ዛሬ ቆንጆና የሚያምር ክሬም አንድ ላይ እንሰራለን፣ አሳያችኋለሁ። ቤታችን ውስጥ በሚገኝ በቃ የማትገምቱት ነገር ቤት ውስጥ በሚገኝ ይሄ ነገር እንዴት እንደዚህ ያደርጋል፣ እንዴት ያስለቅቃል፣ እንዴት ፊት ያጠራል ብላችሁ በቃ በጣም የምትገረሙት ነገር ነው ዛሬ ይዤላችሁ የመጣሁት። እንደምትወዱት ተስፋ አደርጋለሁ። ያው ዛሬ እንሰራለን አንድ ላይ ማለት ነው። ያው ዛሬ በጣም የሚገርምና ቆንጆ የሆነ የፊት ማስክ ነው አንድ ላይ የምንሰራው። ያው እንደምታዩት ይሄ ነው ዛሬ እንደምታዩት ቆንጆ የፊት ማስክ እንሰራለን ማለት ነው። ያው መቼም ይታያችኋል ብዬ አስባለሁ። ዛሬ የምንሰራው ያው ቆንጆ የፊት ማስክ ነው፣ ይታያል ብዬ አስባለሁ። ይኸው ዛሬ ምንድን ነው ብትሉ ያ ይሄ መቼም ታውቁታላችሁ፣ ቤት ምን በላው ድንች ይባላል በእንግሊዝኛ ፖታተስ ወይም ፖታቶ ይባላል ማለት ነው። ያው ይሄ የወይራ ዘይት ነው፣ ንጹህ የወይራ ዘይት ምንም አይነት ቅልቅል የሌለበት ማለት ነው። ንጹህ መሆን አለበት። እና ያው ድንቹ ምንድነው የምናደርገው ያው በሚቀጥለው የምናየው ይሆናል ማለት ነው። እና ንጹህ ኮኮናት ዘይት ያው ይታያል ብዬ አስባለሁ። ንጹህ ኮኮናት ዘይት ምንም አይነት ኬሚካል የሌለው ንጹህ የተሰራ ኮኮናት ቢሆን ይመረጣል ማለት ነው። በጣም ንጹህ መሆን አለበት። እና ይሄ ደግሞ ንጹህ ኮኮናት የወይራ ዘይት ነው። የወይራ ለምግብነት እንጠቀመዋለን፣ ለፊታችን ምናምን እንጠቀመዋለን። እና እጅ ስፕሬይዋ እንትን ማለት አለባት። አያችሁታ? ይሄ ለፀጉርም ለሁሉም ነገር ይሆናል። ለምግብ፣ ለፀጉር ክብደት ለመቀነስ ይሆናል። የወይራ ዘይት ታውቃላችሁ? የወይራ ዘይት ክብደት ለመቀነስ ይሆናል። ያው በሎሚ ጋር ተጨምረው ክብደት ለመቀነሻ ይሆናል። እና ይሄ ምንድነው የምናደርገው እንግዲህ ድንቹን እንቀቅለዋለን ማለት ነው። ድንቹን ሳልጠው እንቀቅለዋለን ማለት ነው። አጥበናል። ያው አጥቤ ነው ያዘጋጀሁት በንጹህ ውሃ እንትን ጥብ አድርገን አንዴ ያው እናንተ በደንብ ማጠብ አለባችሁ። አጥቤዋለሁ ማለት ነው። ታጥቦትና ትቀቅሉታላችሁ። ትቀቅሉትና ቢያንስ እስኪበስል ሲበስል እንደ ስንጥቅ ይላል ማለት ነው። ሲበስል የስንጥቅ ስንጥቅ ማለት ይጀምራል፣ ይታወቃል። ወይም ደግሞ በሹካ መሞከር ትችላላችሁ። ከበሰለ በኋላ እስኪቀዘቅዝ እንጠብቀውና በመፍጫ ነው ኦልሬዲ መንፈጫው ማለት ነው። ያላችሁን ዘይት የወይራ ዘይት፣ የኮኮናት ዘይት ወይም ደግሞ ንጹህ ቫዝሊን የሬት ቫዝሊን ቢሆን ደግሞ ቆንጆ ነው። ንጹህ የሬት ቫዝሊን ያው ፋርማሲ ወይም ደግሞ ትልልቅ ሱፐር ማርኬቶች ሊኖር ይችላል። የሬት ቫዝሊን ቢሆን ጥሩ ነው። ደግሞ የሬቱ ባይሆንም በቃ ንጹህ የሚባለው ቫዝሊን እንደዚህ ማንኛውም ሱቅ የተገዛ ባይሆን ይመረጣል። ምክንያቱም ፊት ለፊት የሚታየው ፊታችን ግዴታ ንጹህና ቆንጆ የሚያምር መሆን አለበት። ያው ፊት ለፊቱ ሌላውን ፓርት በልብስ ስለምንሸፍነው ያው ሌላው ፓርት ንጹህ አይሆን ደግሞ ጥርት አይበል እያልኩ ሳይሆን ሌላው ፓርት ልብስ ስለሚሸፍነው ኦልሬዲ ፊታችን ንፋስ፣ ሁሉም ነገር የሚያገኘው ፊት ለፊት ስለሆነ ፊታችን ጥርት ማለት አለበት። እኔ ሁሌም ያው የተፈጥሮ ነገር ነው የምጠቀመው ሁሌም ማለት ነው። ሞር ደግሞ እኔ ብዙ ጊዜ ሳሙና ቤት እሰራለሁ። የእርድ፣ የቡና ዱቄት፣ የተለያየ ሳሙናዎች እሰራለሁ ቤት ላይ ማለት ነው። ያ ማለት በጣም ቀላል ነው። ያንም ደግሞ የምፈልጉ ከሆነ እኔ ኢንቦክስ ጻፉልኝ ወይም ኮሜንት ላይ አስቀምጡልኝ። እኔ ምን አይነት ሳሙና መስራት እንዳለብንና በምን መስራት እንዳለብን እኔ እሰራላችኋለሁ ማለት ነው። እና ድንቹን ከቀቀልነው በኋላ ከበሰልነው በኋላ እንልጠውና ያለንን ቫዝሊንም ይሁን የኮኮናት ዘይትም ይሁን የወይራ ዘይትም ይሁን ጨምረን መፍጨት ነው። እንፈጨዋለን እስኪቀዘቅዝ በወፍራሙ እንፈጨዋለን። ከዛም በኋላ ሁልጊዜም እንደምነግራችሁ ፊታችን ጥርት ማለት አለበት፣ መጣጠብ አለበት። በምንጠቀመው ሳሙና በእርድ ሳሙና፣ የቡና ሳሙና ካለ የማር ሳሙና ምናምን ካለ ኦልሬዲ ሁሌም በምትጠቀሙት ሳሙና መጀመሪያ ማስለቀቅ አለብን ፊታችንን ማለት ነው። ቅባት ላቭ ምናምን ሊኖረው ስለሚችል ፊታችንን መጣጠብና ማስለቀቅ አለብን። ከዛም በኋላ የሰራነውን ክሬም እንቀባለን። ተቀብተን
እስከፈለጋችሁ ሰዓት ማቆየት ትችላላችሁ። እስከፈለጋችሁ ሰዓት ማለት ነው። ያ ማለት የተፈጥሮ ስለሆነ ንጹህ ስለሆነ ምንም አይነት ጉዳት የለውም። እየቆየ ሲሄድ ሰውነታችን ፊታችን እንትን እያለው ይሄዳል፣ እየመጠጠው ይሄዳል ማለት ነው። ያ ማለት ሌላ መጉጣ አንገታችሁንም ሆነ እጃችሁንም ሆነ እግራችሁን ማንኛውም ሰውነታችሁን መቀባት ትችላላችሁ። ምንም አይነት ኬሚካል የለውም። ምንም አይነት ሳይድ ኢፌክት የለውም። ምንም አይነት ችግር የለውም። ይሄ 100% እርግጠኛ ሆኜ ነው የምናገረው። ያ ማለት ኦልሬዲ ሆዳችን ላይ ወደ ውስጥ ስለሚገባ ምንም አይጎዳንም። አይደለም መቀባት እየበላ ነው ስለሆነ ማለት ነው። እና ያን የሰራችሁትን ክሬም እንደዚህ በሶስት ግብአቶች የሰራችሁትን ክሬም መጀመሪያ በሳሙና ከታጠባችሁ ካጸዳችሁት በኋላ ላቡን፣ ቆሻሻ፣ ዘይት ምናምን ከፊታችን ያለውን ካጸዳችሁት በኋላ መቀባት ነው። ተቀብታችሁ ከ30 ደቂቃ እስከ 1 ሰዓት ማቆየት። ካቆያችሁት በኋላ በንጹህ ውሃ ብቻ መለቃለቅ ማለት ነው። በንጹህ ውሃ ወይም ደግሞ ባላችሁ ሳሙና አንዴ ብቻ ጠብ አድርጋችሁ በውሃ ለቅለቅ ማለት ነው። ያው ቅባት የሬቱና የእንትኑ ቅባት ስለሚኖር ያው ፊታችን እንትን ባይል፣ ምክንያቱም ስንተኛ ብንቀባው ሞር ጥሩ ነው። ሰውነታችን ሁሉ ነገራችን እርፍ ስለሚል ስንተኛ ብንቀባው ሞር አሪፍ ነው ብዬ አስባለሁ። እና የሚያምር ክሬም ነው። እኔ ተጠቅሜው ላውጣቸዋለሁ። ሁሌም የኔ ፊቴ ንጹህ ነው። ማርያምን ፊቴ ንጽት ያለ ነው። ያው ፊቴ ትንሽ ያው ፊልተር አለው፣ ግን ጽድት ያለ ነው ፊቴ። ምንም አይነት ቆሻሻ የለውም። ምን አይነት ጥቁር የለውም። ምክንያቱም ሁሌም እኔ ምንም ይሁን ከፋርማሲ የሚገዛ ከምን የሚገዛ እኔ ምንም አይነት ፊቴን አላስነካውም። ኮስሞቲክስ በሉት ሎሽን ሌላ የፊት ቅባት ምናምን በሉት አላስነካውም። ከቫዝሊን ውጭ ከንጹህ ከሬት ቫዝሊን ውጭ ፊቴን አላስነካውም። ያውም ስተኛ ምናምን ቀን ላይ አላስነካውም። ምንም አይነት እኔ ኮስሞቲክስ ነገሮች እነዚህ ዱቄት ምናምን ነገሮችን ፊቴን አስነክቸውም አላቅም። ከንፈሬም ከንጹህ ከቫዝሊን ውጭ ወይም ደግሞ ሌላ አንዳንድ ቤት ላይ የምንሰራቸውን ልክ እንደዚህ የከንፈረን ክሬም አለ። ከዛ ውጭ እኔም ሌላ ነገር አልቀባም አልጠቀምም። ዛሬ የሚያምር ስራ ነው ይዤ የመጣሁት። ሁሌም ታውቁታላችሁ፣ በራሴ ብራንድ ነው ራሴን ቴክኬር ማረገው፣ ሰውነቴን፣ ፊቴንም ፀጉሬንም። ብዙ ጊዜ ከሱቅ ብገዛም ቤት ላይ ብዙ ነገር ጨምሬ ነው ፀጉሬን የምቀባው። ፀጉሬም ያው በቅርቡ ነው መስንትን ማለት የጀመረውና አሁን በጣም ትልቅ ሆኖልኛል፣ በዝቶልኛል። ያንም ከፈለጋችሁ ወይም ኮሜንት ላይ ጻፉልኝ። ለየብቻችሁ ነው ሰርቼ ቪዲዮ ልሰጣችሁ እችላለሁ። እና በጣም የሚያምር ስራ ነው የዛሬው። ደስ ብሎኛል። እኔ ለውጥ አግኝቼበታለሁ። እንዴት ድንች የሚበላ እህል አይደለ እንዴት ፊታችን ላይ እንቀባለን ምናምን እንዳትሉ። ምክንያቱም ሩዝም የሚበላ ነው፣ እንቁላል የሚበላ ነው፣ እርጎ የሚበላ ነው። ሁሉም ፊታችን ላይ የምንጠቀመው ነገር ማለት ነው። ከምን በላው ይልቅ ፊታችን ብንቀባው ሞር ቆንጆ እንሆናለን፣ ለውጥ ይኖረዋል። እና ለዛሬ ቪዲዮ ይሄን ይመስላል። ቀጣይ ቪዲዮ እንዲደርሳችሁ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ።